የተዘጋ ቤት ውስጥ ያለ ሰው አለ ማለት መውጫው ግራ የገባው ምን እንደሚያደርገው ግራ ዘፈን ኃጢአት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበር። ቅዱስ ባነብ ጸልይ እኔ አይገባኝም ልቶ አላቸው አሉ አንድ አባት። ቆይ ሁሉም ጉባኤ ታላቅ ሆነ እኮ ፓርቲኩላርሊ አንዱን ጉባኤ ታላቅ ለምን ትሏል? it doesn't make sense። ምክንያቱም ሁሉም ሩጠን መያዝ የማንችላቸው 3 ነገሮች አሉ። አንደኛው ገንዘብን አሳዶ መያዝ አይቻልም። ዳሴው እንደዛ ይል ትቤታችን እንደዛ ይል ኢቭን በቅዳሴው እኮ ለምሳሌ የሞቱ ሰዎችን ለማንሳት እኮ ተጨማሪ ክፍያ ማለት ቤተክርስቲያናችን ከዳግማይ ትንሣኤ ቀጥሎ ያለውን ሳምንት ኤማውስ ብላ የምትጠራው እሁዶቹን የፈረንጅ ተዋንያን በናልባት በፊልም የምናውቃቸው ወይም የህንድ አክተሮች የሚመስሉ ሰዎች የኢየሱስ ክርስቶስ ስዕል ተብለው ሲሸጡ ሰዎች ያያሉ። ይህንን ለሰው በደንብ እናቀርበው የሚለው ነገር ብቻ ሳይሆን አሁን አንዱ ችግራችን ሰው ራሱ እስኪመጣና እስኪሳተፍ ድረስ እንድታገሰው የሚል እንኳን ተገስከ ያለበት ሰው ትዳር እግዚአብሔር ስጦታ ነው። እግዚአብሔር ካልባረከለት እግዚአብሔር ካልባረከላት የሷ ቆንጅና ትዳር ሊያመጣ ይችላል። በጣም መታመር ባላታ ቆጭ ያለችበት ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ። አሁን ይህንን ቪዲዮ የሚሰማ የተዘጋበት ሰው አለ። የተዘጋ ቤት ውስጥ ያለ ሰው አለ ማለት መውጫው ግራ የገባው ምን እንደሚያደርገው ግራ የገባው ሰዎች ደግሞ ተስፋ የቆረጡበት በቃ ከዚህ በኋላ ይቤዠናል ብለን ተስፋ አድርገን ነበር ብለዋል የኤማውስ መንገደኞች። በቃ እኛ ያድነናል ብለን ነበር ያው ከሞተ 3ኛ ቀን ሊሆን ነው ብለው ተስፋ እንደቆረጡት ከኛ ባህል ሰው ተስፋ የቆረጠበት ከዚህ በኋላ አይጠቅምም ብሎ የረሳው ሰው ይኖር እና ግን ከተዘጋ ቤት መውጣት ይቻላል። የትንሣኤ ትልቁ መልእክት ተዘጋብኝ የሚሉ ሰዎች ሁሉ መውጣት ትችላለህ፣ ወጥተህ መነሳት ትችላለህ። መነሳት ብቻ አይደለም ማድረግ ሁሉ ትችላለህ። ከፍ ብለህ መታየት ትችላለህ፣ በክብር መቀመጥ ትችላለህ የሚል ለእያንዳንዱ ሰው ተስፋ የሚሰጥ የትንሣኤ መልእክት ነው አባ ይለኛል። አሁን ዘፈን ኃጢአት እንደሆነ ጠፍቶት አይደለም ጠፍቶት ሳይሆን ምን ማለት መሰላችሁ ዘፈኑን መልቀቅ ስላልፈለገ ድንገት እየዘፈን ከእግዚአብሔርም ታገኘዋለህ የሚል አባት ባገኝ ብሎ ነው እንጂ ዘፈን ኃጢአት እንደሆነ ጠፍቶት ይመስላችኋል? አልጠፋውም። መልቀቅ አንፈልግም። መላቀቅ የማንፈልገው ብዙ ልማዶቻችን አሉ። እነሱን መተው አለብን ነው። ለማይገባ ነገር ማልቀስ ማለት ለማይገቡ ነገሮች ዋጋ እንከፍላለን። እያዘን እየተከዝን እያለቀስን አሁን የክርስቶስ ፍቅር አያስለቅሰንም። የቤተክርስቲያን መከራ አያስለቅሰንም። የመንግሥተ ሰማያት ፍቅር አያስለቅሰንም። የኛና የዓለም የኛና የልማዶቻችን የኛና የጠባዮቻችን የኛና የክብራችን የኛና የዘራችን የኛና የሹመታችን ነገር ግን ያስለቅሰናል። እራት አያስበላንም፣ ምሳ አያስበላንም፣ አስኮርፎ ያሳድረናል፣ አስኮሰርፎ ያውለናል። እንደ ሰይጣን ነው የሚያደርገን። ለቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን ቢውል ደስ የሚለው ሰው ነበር እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ? በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ።
እባክህን እንዴት ቆሜ ማስቀደስ በፊት እከለከላለሁ? እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው። ምን ነው? ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው። አባቴ ሆይ እግዚአብሔር አዘነብኝ። ምን እንደበደልኩት እርሱ ያውቃል። እባክን ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችላል፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህም መምጣት እንደዚህ ደክመህ አይጠበቅብህም። ሥጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ። አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄ ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን እየሮጥክ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርበህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ ይኸው መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ውሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔር እናመሰገነ። መጽሐፍ ቅዱስ ባነብ ብጸልይ እኔ አይገባኝም ልቶ አላቸዋሉ አንድ አባት። ቆይ አትተው ላስረዳሃሉና አንድ የተቀደደ ድስት እዛ ቤት ነበራሉ። እዚህ ኢትዮጵያ ውስጥ ወይም ሀገራችን ወይ በእኛ አካባቢ ወጥ የሚያፈላ የነበረ ድስት ሲቀደድ ምንድነው የሚሆነው? የድስት ፊውቸሩ ምንድነው የሚሆነው? እናንተ ቤት እኛ ቤት ከሰል ማመላለሻ ነው የሚሆነው። እናንተ ቤት እንጃ ተውት። ምን ድስትም ቀርቶ ይሆናል እኮ እኔ ብዙም አላየሁት። ከሰል ማመላለሻ ነው እና እዛ ቤት ከሰል ማመላለሻ የሆነ አንድ ድስት ነበረ። ከሰል ማመላለሻ ከሆነ መቼም ጥቀርሻ ያለብሷል። ቀዳዳ ነው ግን ጥቀርሻ ነው። ሊያስተምሩት ስለወደዱ ውሃ በዚህ ያምጣልኝ አሉት። ይመጣል በታምራት ካልወዳ ዝም ብሎ ልታዘዝ ብሎ ሄዶ አንዴ አመጣ፣ ፈሰሰ። እንደገና አምጣ አሉት። እንዴ ያፈሰስኩ እዚህ እኮ ውሃ አላደረስኩ አምጣ አሉት። እየተነጫነጨ ሄደ። ሶስተኛም አዘዙት፣ አበደ። ግን ትእዛዝ ነው አመጣ። እሳቸው ሊያስተምሩት የወደዱት ምንም እንኳን ውሃውን እቤት ድረስ ባታመጣ ቀና ብለው አሳዩት። ደጋሞ ውሃውን በማመላለስ ጥቀርሻው ምን ሆኖ ነበር? በሏት ነጽቶ ነበር። እየሰማችሁኝ ነው? ተስፋ ልትቆርጡ አይገባም። መጨረሻው ራሳችንን አናጽድቅ። አንዳንዶቻችን በጣም ራሳችንን ጻድቃን ማድረግ እንፈልጋለን። ስለምናስቀድስ ጉባኤ ስለምንሳተፍ አንዳንዴም አልፎ ንስሐ ስለምንገባ በቃ መስደቅድቅ ያለን ሰዎች እኔ ምን አለብኝ አይነት እንደሱ የለም። እየሰማችሁኝ ነው? ብትበረቱ እንኳን ያባት እንዳለው ጌታ ሆይ ቸርነትህን ግለጥልኝ፣ ኃይልህን አሳውቀኝ፣ የኔን ደካማነት ደግሞ እንዳትሰውርብኝ ግለጥልኝ አላሉ። ያም አባት በርሜል ሙሉ በሐለዮ በነቢ በገቢር ኃጢአት ሲመጣበት በርሜል ውስጥ እየጣለ በርሜሉ እየሞላ ሲያይ ያለቅስ ነበረ። ራሳችንን እንዳናጸድቅ የተወደዳችሁ ክርስቲያኖች፣ ያ ስምዖን ራሱን አጽድቆ ምንም ኃጢአት እንደሌለበት ተኮፍሶ ተቀምጦ ያቺ ማርያም መታ ባለሽቷ እግሩ ላይ እንባዋንም ሽቶንም አፍስሳ ምሕረት አግኝታ ሄደች።
ራስን ከማጽደቅ ልንጠበቅ ይገባል። ልብን አለማደንደን፣ ጨካኝ ልብ እንዳይኖረን። ንስሐ ለትሑታን ቀላል ናት፣ ራሳቸውን ለሚያጸድቁ ግን ለሚያደርጉ ግን ከባድ ናት፣ ትዕቢት ናት። ኃጢአተኞች እንደሆነን እናስብ፣ ራሳችንን እናጽድቅ። ስብከተ ወንጌል በተለይ እኔ ስብከተ ወንጌል ፖስተር በቃ ትልቁ በሽታችን ነው አይደለ? ሲሪየስሊ አንድ ሳምንት ሰው ጮኸ ልዩ አይባልም ታላቅ አይባልም ምናምን ተባለ፣ ወዲያው ተካው። በቃ አሁን ኖርማል ሆነ። ከዛ በኋላ አሳውሳለሁ ነው ጀስቲፊኬሽኖቹ ትዝካሉ። ይዋ ማለት የእግዚአብሔር ጉባኤ እንዴት ታላቅ አይባልም ምናምን የሚል በጣም ባድፌዝ ክርክሮች ነበር የመጡት። ፖይንቱ እንደዛ ከሆነ ሁሉም ጉባኤ ታላቅ ከሆነ እኮ ፓርቲኩላርሊ አንዱን ጉባኤ ታላቅ ለምን ትለዋለህ? ኢት ዳዝንት ሜክ ሴንስ። ምክንያቱም ሁሉም ጉባኤ ታላቅ ነው፣ ሁሉም ጉባኤ ታላቅ ነው ብሎ ነው ጀስቲፋይ ሊያደርጉ የሞከሩ ነበር። ግን ሁሉም ጉባኤ ታላቅ ከሆነ የተወሰኑ ጉባኤያትን መርጦ ታላቅ ጉባኤ የሚል ጽሑፍ ጽፎ የመምህራኑ ፎቶ ለጥፎ በፖስተር ማስተዋወቅ ምን ፖይንት አለው ታዲያ? ምን ሪሌቫንስ አለው? ሳይቀሩ ተለጥፈው እንዲህ ያኔ እንደዛ ብሎ ነው ዲፊኒሽን ለማድረግ የሞከሩት። አስተውሳለሁ። አሁን እንዳሉት ቀሲስ ወዲያው ካልቸራል ሽፍት ስለመጣ በቃ ይለመዳል። ከተለመደ በኋላ የሚናገረው ሰው ነው እንግዳ። አንተ እንግዳ ነህ እንዴ ላገሩ ትባላለህ። በዚህ ዓለም ላይ ሩጠን መያዝ የማንችላቸው 3 ነገሮች አሉ። አንደኛው ገንዘብን አሳዶ መያዝ አይቻልም። አሳዶ መያዝ ገንዘብን የሚፈልግ ሰው ገንዘብ ከሱ ይርቀዋል። ሁለተኛ አላችሁ በነገራችሁ ላይ ትምህርት ሲሰጥ ወንጌል ሲሰጥ እንደዚህ ሰይጣን የሚጮኸው በእኔና በእናንተ ጸሎት ተቃጥሎ እንዳይመስላችሁ መረበሽ ፈልጎ ማምላክን የዋ መስሏችሁ ተንኮሉን አታውቁትም እናንተ። አዎ መረበሽ ሲፈልግ እንደዚህ ነው የሚያደርገው። እየረበሸ እኮ ነው። አሁን አንዳንድ ሰዎች ሲያስተምሩ ሰይጣን ይቆምና ተቃጠልኩ ይላል። አዎ ትቃጠላለህ ይሉታል መልሰው። አይደለም መረበሽ ፈልጎ እኮ ነው ትምህርት ነው። ረበሸን እኮ አያችሁ፣ ጀግና ነው እኮ። አሁን ሐሳባችሁን ወደዚህ አድርጉ። ከቃሉ ጋር ናችሁ። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣ እርካታ የለውም፣ በቃኝ የለውም። ሁልጊዜ ማዘን ነው። በነገራችን ላይ በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? በምድር ላይ ትልቁ ሐዘንተኛ ሀብታም ነው ድሃ? ሀብታም ነው። እንደው አባ መቼም ይሄን ለማለት ፈልጎ ነው ብላችሁ ነው ለመደገፍ ነው? ሀብታም ነው ድሃ ነው ሐዘንተኛ? ለምን ይመስላችኋል? ሀብታም ነው ሐዘንተኛ። ስለዚህ ሰሎሞን ምን አለ መሰላችሁ? የድሃ እንቅልፉ ጤና ነው አለ። የድሃ ምንድን ነው እንቅልፉ? ምንድን ነው? እንዴት ነው? የባለጸጋሳ ጤነኛ እንቅልፍ የለውም። እንዴት? አንደኛ ይሄኛውን ሀብቴን እንዴት ላድርገው፣ ይሄኛውን እንዲህ ላድርገው፣ ለዚህኛው ካምፓኒ ማንን ኃላፊ አድርጌ ልሹመው፣ የሂሳብ ባለሙያ ማንን ልምረጥ፣ እንትኑን እንዴት ላድርገው። እንደገና ደግሞ እገሌ የሚባለው ነጋዴ ሰሞኑን የበለጠኝ ለምንድን ነው? ጥሩ ንግድ እየገባለት ነው፣ የእሱ ገበያ ደምቋል፣ ምን ይሻለኛል? ጭንቅ ሲቋጥር ሲፈታ ሌሊቱ ይነጋል። ሰሞኑን ደግሞ የመንግስት ግብር ጨመረ፣ እንዴት ነው ደግሞ? ይጨነቃል። መከራው እናቴ ያዝናል። ዳሳ ባለሙያ አይመድብ፣ ማናጀር አይቀጥር፣ እንትኑን የት ልጣለው አይል፣ ኦዲት እደረጋለሁ አይል፣ ቫት ጨመረ አይል። ለሽና እናቴ ማለዳ በቃ ከች ብሎ ተነስቶ ማለት ነው። እና አንድ ሰውዬ ሀብታም ነው።
እና እንቅልፍ አይወስደው እንዲህ ሲቋጥር ሲፈታ። በኋላ የእሱ ሎሌ ደግሞ እንዲሁ ተኝቶ ያድራል። መሬት ላይ ነው እኮ ጠዋት በግድ ነው አንተ ተነስ ተብሎ ለስራ የሚነሳ። አሁን ድሮ ልጅ እያለን ታውቃላችሁ፣ እናንተ የከተማ ልጆች ናቸው። ገጠር እያለን ትኝት ብለን ከብት ስጠብቅ ትንሽ ልጅ ሆነን አንተ ነግቷል ተነስ፣ ጤዛ ነው አልነሳም ተነስ ተብሎ እንደምንነሳ ተነስ ተብሎ ይነሳል። ይኸውላችሁ ማለት እናቴ የዚያን ጊዜው ጭንቅላታችን የታደለው ሐሳብ የለበት ምን የለበት። እገሌ ምን አለኝ ይሁን እገሌ ትናንት ያኮረፈኝ የለ በቃ ምን እረኛ ምን አለበት ይተኝስ። እና ያ ሰውዬ 300 ብር ሰጠው ለዚያ ድሃ። ቆይ እኔ እንደ ልቤ ካልጋ ላይ ተኝቼ እንደ ልቤ ሳልተኛ እያደርኩ ይሄ ሎሌ የኔ እንዳረጎት በልቶ እንቅልፍ እንደ ልቡ የሚተኛ ለምንድን ነው ብሎ ብር ሰጠው። አንድ ቀን ሌሊት 50 ብሯን ላክስቴ የለም ይበዛል 25 ላርገው እንትን 10ሩን ለገሌ ሲል ወገግ ብሎ ነጋ። በበነጋው ምን አደረገ? ጌታው ብረውን እንኩና እንቅልፌን ይመልሱልኛል ነግራቸው እኮ። ስለዚህ የእግዚአብሔር ቤተሰቦች አሁን እኔ እንደዚህ የማረጋችሁ ድህነትን እያደነቅኩት ድሃውኑ እያደርኳቸው አይደለም። የለም መስራት አለብን፣ ሀብት ሊኖረን ይገባል። እውነት ሐሰት ንገሩኝ እንጂ ኦርቶዶክሳዊነት ማለት የድህነት ምልክት ማለት አይደለም። ቅዱስ ዮሐንስ አፈወርቅም ብሏል፣ ሀብትን አናወግዝም፣ በሀብት የሚመጣውን ትዕቢትና ስግብግብነት ግን እናወግዛለን። ትዕቢትና ስግብግብነትን ግን እናወግዛለን። ትዕቢት አለ። ሀብት ስላላቸው ብቻ ቀዳሚ ወንበር እንዲሰጣቸው የሚፈልጉ ሰዎች አሉ። እንሰጣቸዋለን፣ ችግር የለም ኑ፣ ግን አትፈልጉ። እንደዚህ ከቃሉ ጋር ናቸው። ምጽዋትን የማበላለጥ ጉዳይ ቆይቷል እኛ ቤት ከተጀመረ። ልክ ነው። ምጽዋት ተበላልጦ እንዲታይ ማለት ቅዳሴው እንደዛ አይልም፣ ትውፊታችን እንደዛ አይልም። ኢቭን በቅዳሴው እኮ ለምሳሌ የሞቱ ሰዎችን ለማንሳት እኮ ተጨማሪ ክፍያ እንኳን እኮ ያስፈልጋል። የሞቱ ሰዎች በአሚን ስለሞቱ በአሚን እግዚአብሔር ስለሞቱ ክርስቲያኖች ነው ስለሞቱ በዚህ ቦታ ስማቸውን አንሳ ይላል ቅዳሴያችን። አስቡን ያሉትን በሙሉ አስባቸው ይላል ቅዳሴያችን። አስቡን ያሉትን ነው ወለተ ጻድቅን ምናምን ያልነው እኮ አሁን ነው ገንዘብ ተቀበለን እንጂ ቅዳሴያችን እንደዛ አይነት ትራዲሽን አልነበረው። ቅዳሴያችን ያለው አስቡን ያሉትን አስብ በሙሉ። ከዛ ውጭ አስቡን ለማለት እንኳን ያልበቁትን ደግሞ ስምህ እንዲጠራ ሊተርጂው ላይ ያው ገንዘብ መክፈል አለብህ። አሁን እንደዛ ነው የሆነው። በእንተ ቅድሳት የሚባለው ጸሎት እኮ አንዱ የመጣው ጉዳይ እኮ ለዚህ ነው። ስማቸውን እንኳን ለማስጠራት ያልቻሉትን አስቡን እንኳን ለማለት የሚሰደዱ በይስላሉ አስቡን እንኳን ለማለት የተቸገሩት ለነሱ ነው እንድንጸልይላቸው። ቤተክርስቲያን በዚህ መልኩ ምንድነው በኖረኝ ብሎ ለተመኘው እዛ በጸሎቱ ላይ በደንብ አድርገው ነው ባርኔማ መጥቶ ከጸሎቱ እንደጻፈለት ከሌላቸው ፈቃዳቸውን ተቀብለ ፈልገው ከሌላቸው ላይ ፈቃዳቸውን ተቀብለው መንግስት ይሰጥ ዘንድ ስልጣን ገንዘቡ የሚሆን አምላካችን እግዚአብሔርን ለምነው ነው የሚለው እና በዚህ መካከልና ብዙ ሰጠው ብሎ በሚያስበው መካከል ቤተክርስቲያን ምንም አይነት ልዩነት የላትም። ምንም ልዩነት አታደርግም። ኤማሁስ መንገድ እንዴት ደስ የሚል ታሪክ መሰለሽ! ማለት ቤተክርስቲያናችን ከዳግማይ ትንሣኤ ቀጥሎ ያለውን ሳምንት ኤማሁስ ብላ ነው የምትጠራው። እሁዶቹንም በኋላ ያለው እና ያን ቀን ነው የሚነበበው። ሁለት ሰዎች የትንሣኤውን የጌታን ትንሣኤ ሰምተው አልተዋጠላቸው። ሴቶች ነው ያሉት ብለው ቅድም እንዳልኩሽ ከኢየሩሳሌም 12 ኪሎ ሜትር መንገድ ኤማሁስ የምትባል መንገድ አለች። መሄድ ጀመሩ። ሉቃስና ቀሌዮጳ ይሏቸዋል የኛ ሊቃውንት። እና መንገድ እየሄዱ እያለ በቃ ተክዘው የሚያወሩት ስለ ክርስቶስ ነው። በቃ በጣም ተክዘው እኛ በቃ እንዲያረጉት፣ ሰቀሉት፣ ገረፉት እያሉ ያወራሉ። ከዛ ጌታ መሃላቸው ተገኘ። መንገደኛው ነው አብሮ ሊሄድ ማለት ነው። ጨለማ ነው፣ በደንብ አይታይም። እሱ መሆኑን አላወቁት እና አብሯቸው ሲሄድ ምን አላቸው? በመንገድ ስትሄዱ እንዲየጦለጋችሁ እየደከማችሁ ስለምንድን ነው የምታወሩት አላቸው። ለኢየሩሳሌም እንግዳ ነህ ወይ? አልሰማህም እንዴ የተደረገውን?
በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። እንዴት እንደሰቀሉት እንደገደሉት ነው የምናወራው። ይኸው እኛ ይቤዠናል ብለን ተስፋ አድርገን ነበር። ይኸው ከሰቀሉና ከገደሉት እኮ 3 ቀን ሆነው። ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተናል። ሴቶችን ሰምተናል አሉት። ከዛ ጌታ ስለሱ የተነገሩትን ከኦሪት ጀምሮ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ነው። ከአዳም ጀምረሽ ሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመርና ጸጥ ብለው እየሰሙ እየተማሩ ደረሱ ኤማሁስ ማለት። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከኛ ጋር ደር አሉት። ከኛ ጋር ደርስ ሲሉት እሺ ብሎ አብሯቸው ገባና ምግብ ቀረበ፣ ጸለየ፣ ባርኮ ቆርሶ ሰጣቸው። ቆርሶ ሲሰጣቸው አይናቸው ተከፈተ። እሱ መሆኑን አወቁ ማለት ነው። ያኔ ተሰወራቸው። ቆርሶም ሰጣቸው፣ አይናቸው ተከፈተ ይላል። አይናቸው ሲከፈት በመንገድ ሲያናግረን መጽሐፍትን ሲተረጉምልን ልባችን ሲቃጠል አልነበር ወይ? ለካ እሱ ሆኖ ነው አሉ። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም በማታ ሊናገሩ፣ ኧረ ተነስቷል ሊሉ ማለት ነው። እና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመልስሽ ቦታ ማለት ነው። በነገራችን ላይ ሁሉም ሰው ኤማሁስ አለው። አንዳንዴ ሰው በእግዚአብሔር ተስፋ ቆርጦ ከዚህ በኋላ ምን ያደርግልኛል ብሎ ጥሎ መሄድበት ጊዜ አለ። የመሸበት ሰዓት ማለት ነው። ከኢየሩሳሌም መራቅ ማለት ከእግዚአብሔር ከቤተ ክርስቲያን ከመንፈሳዊ ነገር ተስፋ ቆርጠሽ ስትርቂ ማለት። ከዛ ኤማሁስ ስትደርሺ ይከተለናል እግዚአብሔር ማለት ከሱ ተስፋ ቆርጠን ስንሄድም አብሮን ይሄዳል እኮ አብሮን ይሄዳል። ከዛ የገባበት ቤት መሽቷልና አብረህ እንደር አሉት። ይሄ ደግሞ ምንድነው? ሰው ይመሽበታል በህይወቱ። እግዚአብሔር አብሮት ካደረ ግን ወዲያው ይነጋል ነውና ድጋሚ መንገድ ይመለሳል። የፈረንጅ ስዕሎች ቅዱሳት ስዕላት ሆነው በብዙ ገበያ ላይ ይሸጣሉ። የፈረንጅ ተዋንያን ምናልባት በፊልም የምናውቃቸው ወይም የህንድ አክተሮች የሚመስሉ ሰዎች የኢየሱስ ክርስቶስ ስዕል ተብለው ሲሸጡ ሰዎች ያያሉ። ይህንን የሚያዩ ሰዎች በአጠቃላይ ስዕል ማለት እንደዚህ አይነት የሆነ ቦታ ያለ ሰው ፎቶ ነው እና የሆነ ሰው ነው የምታመልኩት ብለው በሰፊ ይቃወማሉ። ሁለተኛ ደግሞ ከዚህ ጋር በተያያዘ ከዘርም ጋር የተያያዘ ነገር በስዕል ላይ ይነሳል። ለምሳሌ አብዛኛውን ከባህር ማዶ ተገዝተው ገበያ ላይ የምናያቸው ቅዱሳት ስዕላት ተብለው የሚሸጡ ስዕላት አብዛኞቹ የፈረንጅ ሰዎች ፎቶዎች ናቸው። ስለዚህ በተለይ በአፍሪካዊ አይን በእርግጠኛ ኢትዮጵያውያን ብዙም የአፍሪካዊነት ስሜት አለን ብሎ ለመናገር ያስቸግራል። ምናልባት የአፍሪካ ህብረት ስብሰባ አዲስ አበባ ሲካሄድ ነው አፍሪካዊነታችን በደንብ ትዝ የሚለን። ግን በአጠቃላይ እንደ ጥቁር ህዝብ ሆነ ስታስበው ግን በፈረንጅ ወይም በነጮች ዶሚኔት የተደረገ ሃይማኖት ነው ወይም አብዛኞቹ ቅዱሳን ፈረንጆች ናቸው ወይ የሚያሰኛል። በተለይ ደግሞ አንዳንዴ እንደ በተለምዶ እንደምናውቀው እንደ ቅዱስ ሚካኤል ስዕል ያለ መልአኩ ነጭ ሆኖ ሰይጣኑን ሆኖ የሚወክለው ስዕል ደግሞ ጥቁር ሆኖ ይታያል። ስለዚህ በዚህ ስዕል ላይ የተረገጠው አፍሪካዊ ነው ያለምንም ጥያቄ በመልክ ካየ ነው። ረጋጩ ደግሞ ፈረንጅ ነው። ይህንን ስዕል በተለይ በአፍሪካዊ አይን ስታዩ በጣም ስሜት ይነካል። እንዴት ነው እንደዚህ አይነት ነገሮች የሚታዩት? እውነት ቅዱሳት ስዕላት የፈረንጅ ፎቶዎች ናቸው ወይ? ይህን ማድረግስ ስርዓቱ ይፈቅዳል ወይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሳሳልና የስዕል ስርዓት ይህንን ጉዳይ እንዴት ይመለከተዋል? የዛሬው ቆይታችን በአብዛኛው የሚያተኩረው የኢትዮጵያ ቤተክርስቲያንን ስዕላት አመጣጥ ታሪክና ሰው ቋንቋውንም ታግሶ ጉዳዩንም የሚባለውን ነገርም ባይረዳውም ቢያንስ ቤተክርስቲያን ለመምጣት በሚያስብበት ወቅት እንኳን ቤተክርስቲያን መጥቶ የሚሳተፍበት መንገድ አሳታፊ እንዳልሆነ አስቷል። ስርዓተ ቅዳሴ ላይ ያነሳው አንድ በጣም ኢምፖርታንት ነገር አለ። አሁንም ሁላችንም የምናየው ማለት ነው። ቅዳሴውን ለሰው በደንብ እናቀርበው የሚለው ነገር ብቻ ሳይሆን አሁን አንዱ ችግራችን ሰው ራሱ እስኪመጣና እስኪሳተፍ ድረስ እንድታገሰው የሚል እንኳን ትዕግስት የለም። 11 ሰዓት ላይ ቅዳሴ ይጀምራል። ከዛ በኋላ ያው በዛን ሰዓት ሊደርስ የሚችለው እንግዲህ የምናውቀው ነው የምናየው ነው። ሁሉ ጊዜ ቤተ መቅደስ ገብቶ የሚያስቀድሰው ሰው ስንት ነው የሚለው። ከዛ በኋላ 1 ሰዓት ከምናምን አካባቢ ቅዳሴው ያልቃል። ሰውም የዛን ሰዓት ወደ ቤተ ክርስቲያን ይመጣል። የዛን ሰዓት ቤተ ክርስቲያን ከመጣ በኋላም ትልቁ ትኩረት አሁን ባርናባስ የሚያነሳው እሱ ነው። ከቅዳሴው ይልቅ እኛ ራሱ በአገልጋዮች በኩል
ትልቁ ትኩረታችን እሱ እንደሆኑን የሚያሳብቁ ነገሮች አሉ። ከቅዳሴ በኋላ ያለው ነገር የበለጠ ትኩረት ሰተነው የምንሰራው እዛ ላይ ነው። ለማናን ማስታወቂያው የምንበለው የመዝሙሩ ድምቀት የምንበለው ተጋባዥ ሰባኪያን የምንበለው ተጋባዥ ሰባኪያን ሁሉም የዛን ሰዓት ላይ አውደ ምህረት ላይ ልክ ስትወጣ ውጪ ሰው ፈሷል። ከውስጥ ከቅዳሴ የሚወጣው ሰው ግን በጣም ትንሽ ነው። የትዳር ትልቁ ፍልስፍና ትልቁ የመጀመሪያው መጨረሻው ማወቅ ያለበት ሰው በቃ ትዳር የእግዚአብሔር ስጦታ ነው። እግዚአብሔር ካልባረከላት የሷ ቆንጅና ትዳር ሊያመጣ ይችላል። በጣም መታመር ባላታ ቁጭ ያለችበት አለ። አንቺን መባረክ የምትፈልጊ ከሆነ ሐሳብሽን ከእግዚአብሔር ጋር አድርጊ፣ ንግግርሽን ከእግዚአብሔር ጋር አድርጊ፣ ዓላማሽን ከእግዚአብሔር ጋር አድርጊ።